ስልካችሁ ኦሪጂናል ነው አብዛኛው ሰው አያውቅም። ስለዚህ ዛሬ በዚህ ቪዲዮ አብዛኛው ሰው ስልክ ሲገዛ ራሱ ቼክ ሳያደርግ የሚበላበትን እንዲሁም ደግሞ ስልክ የያዘው ሰውም ስልኩ ኦሪጂናል እንደሆነ በትክክል መናገር የማይችልበትን ያንን ነገር እንቀርፋለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ስልካችን ኦሪጂናል መሆን አለመሆኑ በትክክል እንዴት ቼክ ማድረግ እንደምንችል የምናይ ይሆናል ማለት ነው። ኦሪጂናል ስንል ያ ስልክ ቀጥታ ከዛ ካምፓኒ ምርት የመጣ ነው ወይስ ደግሞ ከውጭ የተሰራ ሃይ ኮፒ ነው ማለታችን ነው ማለት ነው። ስለዚህ ይሄን ለማድረግ በመጀመሪያ ቀጥታ ወደ መደወያችን እንገባለን። ከዛ እዚህ ጋር ኮከብ መሰላል 06 መሰላል ብለን እንጽፋለን ማለት ነው። ምንም እንደውለው ነገር የለም። ይሄን ስንጽፍ እንደዚህ አይነት ቦክስ ይመጣልናል ማለት ነው። ስለዚህ እዚህ ጋር እንደምታዩት IMEI የሚል ሁለት አይነት ነምበር ይኖራል። በሲሙ ብዛት የተለያየ ሊሆን ይችላል፣ ነገር ግን እንደዚህ ቁጥር ያመጣላችኋል ማለት ነው። ስለዚህ እንደዚህ ቁጥር ማያመጣ ከሆነ ተበልታችኋል። ነገር ግን ይሄን ቁጥር የሚያመጣላችሁ ከሆነ ይሄን ቁጥር በመጠቀም ስልካችሁ ኦሪጂናል መሆን አለመሆኑ በትክክል እንዲቼክ ማድረግ እንደምንችል የምናይ ይሆናል ማለት ነው። ስለዚህ ከላይ ሾርት ከት ላይ የምታገኙ ከሆነ ስክሪንሾቱን እዛ ጋር ትነካላችሁ፣ አሊያም ደግሞ ስዊች ቦታውንና ድምጽ መቀነሻውን በመንካት ስክሪንሾት አድርጋችሁ ይሄን ቁጥር ትይዛላችሁ። በቀላሉ ይሄን ቁጥር ለማግኘት ነው። አሊያ በሌላ ስልክ የሞከራችሁ ከሆነም በሌላ ስልክ ከጎን መሞከር ትችላላችሁ። እኛ ግን በቻት ጂፒቲ ቺን ቁጥር ኮፒ አድርገን ቀጥታ ለመውሰድ ነው። ስለዚህ ቀጥታ ሄድና ቻት ጂፒቲ ላይ ትገባላችሁ። ስለዚህ ወደ ቻት ጂፒቲ ከገባችሁ በኋላ ይሄን ፎቶ አድ ብላችሁ ይሄን ቁጥሩን እንዲልክላችሁ ትጽፋላችሁ ማለት ነው። ከዛም በኋላ ቁጥሩን እንደዚህ ሲልክላችሁ ቁጥሩን እቺን ኮፒ ታደርጉና ከቻት ጂፒቲ ትወጣላችሁ። ከዛም በኋላ ማንኛውም ብራውዘር መጠቀም ትችላላችሁ። እኔ ክሮም ነው የምጠቀመው። ወደ ክሮም ቀጥታ ትገባላችሁ። ከዛ እዚህ ጋር ሰርች ባሩ ላይ የስልካችሁን ስም ጽፋችሁ ቴክኖ ከሆነ ቴክኖ፣ ሳምሰንግ ከሆነ ሳምሰንግ እንዲሁም ማንኛውም የስልካችሁን ስም ከጻፋችሁ በኋላ IMEI ስፔስ ቼክ ብላችሁ ትጽፋላችሁ ማለት ነው። ስለዚህ እንደዚህ ሰርች ስታደርጉ እዚህ ጋር እንደምታዩት እንደዚህ ዌብሳይት ያመጣላችኋል ማለት ነው። ስለዚህ እዚህ ጋር መጀመሪያ ላይ የሚመጣላችሁን ዌብሳይት ቀጥታ ትነካላችሁ ማለት ነው። ቀጥታ ነክታችሁ እንደገባችሁ እንደዚህ ባር ያመጣላችሁና እዚህ ጋር ቅድም ኮፒ ያደረግነውን IMEI ነምበር እዚህ ጋር ነው የምናስገባው ማለት ነው። እዚህ ጋር ጫና አድርጋችሁ በመያዝ ፔስት ታደርጋላችሁ። ከዛ ቼክ ሚላውን ስትነኩ የስልካችሁን የራሱን ብራንድ ቀጥታ ማምጣት አለበት ማለት ነው። ስለዚህ ይሄ ኢንተርናሽናል ይሄ ስልክ የተመዘገበበት ቁጥር ነው። ስለዚህ እዚህ ጋር ይሄን ቁጥር ስታስገቡ ይሄን የስልኩን የራሱን ብራንድ የማያመጣ ከሆነ ስለዛ ስልክ ተበልታችኋል ማለት ነው። ልክ አይደለም ማለት ነው። እዚህ ባለፈ ሌላ ቼክ ማድረግ የምትችሉበት መንገድ ምንድነው? ፉል ስፔሲፊኬሽን ስለ ስልኩ ሙሉ ዲቴይል ማየት ትችላላችሁ እዚህ ጋር በመንካት። ስለዚህ ስለ ስልኩ ሙሉ ዲቴይል እንደዚህ በሚያሳያችሁ ጊዜ ስለ ስልኩ ስቶሬጅ ምናምን እዚህ ጋር የምታዩትን በትክክል በስልኩ ሴቲንግ ውስጥ ትገቡና ስቶሬጅ ከሆነ ስቶሬጅ፣ የካሜራ ሜጋፒክሴል ከሆነ እሱንም ሁሉንም ቼክ ታደርጋላችሁ ማለት ነው። ስለዚህ ከዛ ጋር መለያየት ካለው ያ ስልክ ሞስት ፕሮባብሊ ፌክ ነው ማለት ነው። ከዚህ ባለፈ ግን በመጨረሻ ማድረግ የምትችሉት ነገር ምንድነው? ሁሉም ስልኮች የራሳቸው የሆነ ዩኒክ ኮድ አላቸው ማለት ያንን ኮድ ስታስገቡ የሚያመጡት የሆነ ግራፊካል ኢንተርፌስ ይኖራል ማለት ነው። ለሁሉም ስልኮች እንደዚህ አይነት ኮድ አላቸው። ስለዚህ ይሄን ኮድ ለማግኘት እንደገና ወደ ብራውዘር ትሄዱና ወደ ብራውዘር ሄዳችሁ አሁንም የስልካችሁ ብራንድ ትጽፋላችሁ። ሳምሰንግ ከሆነ ሳምሰንግ ብላችሁ ዩኒክ ኮድስ ብላችሁ ሰርች ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ብዙ ሊስት ያደርግላችኋል። በዌብሳይቶቹ ገብታችሁ ማየት ትችላላችሁ። ስለዚህ አሁን ለምሳሌ የኔ ቴክኖ ነው እዚህ ጋር 4636 የሚለውን አምጥቶልኛል። ስለዚህ ወደ መደወያ እቺን ቁጥር ኮፒ አድርገን በመውሰድ እዛ ጋር ፔስት እናደርጋታለን ማለት ነው። ስለዚህ እንደዚህ ማያመጣላችሁ ከሆነ እዚህ ጋር የሚሆነው ኮከብ መሰላል ከዛ ቁጥሩ መሰላል ኮከብ ነው። ስለዚህ እንደዚህ ስታስተካክሉ ማምጣት አለበት ማለት ነው። ስለዚህ እቺ ዩኒክ ኮዷም የምትሰራ ከሆነ ሞስት ፕሮባብሊ ያ ስልክ ኦሪጂናል ነው ማለት ነው። ነገር ግን ከስልክ ኦሪጂናልነት ባለፈ ስልክ ኢቨን ኦሪጂናል ሆኖ እያለም አብዛኛው ሰው ሞስትሊ ከቴክኖ ስልክ ጋር በተገናኘ አብዛኛው ሰው የሚሸወድበት ነገር አለና ያንን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ እንዲሁም ላይክ በማድረግ ሳፖርት ማድረግ እንዳትረሱ። ይመቻችሁ።